ብዙ ተማሪዎች የሚያጠኑት ፈተና ሲቃረብ ወይም ማታ ቤት ሲገቡ ብቻ ይመስላቸዋል። ነገር ግን የደረጃ ተማሪዎች እና ተራ ተማሪዎች የሚለዩት ከክፍል በወጡ በመጀመሪያዎቹ 10 ደቂቃዎች ውስጥ በሚያደርጉት ነገር ነው። ዛሬ ውጤታማ ተማሪዎች ከክፍል እንደወጡ የሚያደርጓቸውን 5 ወሳኝ ነገሮች እናያለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እና ቪዲዮን ላይክ በማድረግ ጀምሩ። አንደኛውና ዋናው የ2 ደቂቃ ክላስ ነው። ከክፍል እንደወጣህ ደብተርህን ቦርሳህ ውስጥ ከከተትከው ትምህርቱን የመርሳት እድልህ ሰፊ ነው። ጎበዝ ተማሪዎች ግን ለ2 ደቂቃ ያህል የጻፉትን ዋና ዋና ነጥብ በአይናቸው ይቃኛሉ። ዛሬ የተማርነው ዋናው ነገር ምንድነው ብለው ራሳቸውን ይጠይቃሉ። ሁለተኛው ነጥብ ያልገባህን ነገር በጊዜ መለየት ነው። በክፍል ውስጥ ግልጽ ያልሆነልህን ቦታ በጥያቄ መልክ ለይተህ ያዘው። መምህሩን ለመጠየቅ ወይም ከጓደኛህ ጋር ለመወያየት ይህ ምርጥ ጊዜ ነው። በፍጥነት ስንጽፍ ማስታወሻችን ሊዝረከረክ ይችላል። ጎበዝ ተማሪዎች ከክፍል እንደወጡ ያሳጠሯቸውን ቃላት ይሞላሉ፣ የማይነበቡ ፊደላትን ያስተካክላሉ። ይህ በኋላ ለፈተና ስታጠና ስራህን በጣም ያቀልልሃል። አራተኛው የቤት ስራና የፈተና ቀንን መመዝገብ ነው። መምህሩ ቀጣይ ሳምንት ፈተና አለ ሲል ወዲያውኑ መመዝገብ አለብህ። አልረሳውም ብለህ በአእምሮህ አትተማመን። አምስተኛውና በጣም አስፈላጊው ነጥብ ዛሬ የተማርከውን ከዚህ በፊት ከምታውቀው ጋር ማገናኘት ነው። ትምህርቱ ትርጉም የሚኖረውና የማይረሳው እንደ ሰንሰለት ሲያያዝ ብቻ ነው። እነዚህን ቀላል የሚመስሉ ግን ውጤታማ ልማዶች ዛሬውኑ መጀመር ትችላላችሁ። ቪዲዮ ከጠቀማችሁ ላይክ ማድረጋችሁን እንዳትረሱ፣ ለጓደኞቻችሁ ሼር አድርጉላቸው። ለተጨማሪ የጥናት ዘዴዎች ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስክንገናኝ ድረስ ኢትዮ ስማርት